አድማጮች ለዛሬ ስለ አንድ አስገራሚ ታሪክ ልንነግራችሁ ወደድን። ታሪኩ የሚጀምረው ከሊቢያ ነው። ዑመር የሚባል አንድ ወጣት የዘመናት የልቡ ምኞት የሆነውን የሀጅ ስነ ስርዓት ለመፈጸም ጉዞ ይጀምራል። ኤርፖርት ደርሶ የጉዞ ሂደቶችን ሲያጠናቅቅ ግን ያልተጠበቀው ችግር ይገጥመዋል። በስሙ ላይ በተፈጠረ የደህንነት ስጋት ምክንያት የኤርፖርቱ የጸጥታ ሰራተኞች ችግርህን ለመፍታት እንሞክራለን፣ ነገር ግን ትንሽ በትዕግስት ልትጠብቀን ይገባል ይሉታል። ሌሎች ሀጃጆች ፕሮሰሳቸውን አጠናቀው ወደ አውሮፕላኑ ገቡ። የአውሮፕላኑ በር ተዘጋ። ከደቂቃዎች በኋላ እንደ አጋጣሚ ሆኖ የኦመር ችግር መፍትሄ አገኘ። ነገር ግን አብራሪው ፓይለት አንድ የተዘጋ በር አይከፈትም በማለት ኦመርን ትቶት አውሮፕላኑ ወደ በረራው ጀመረ። የኤርፖርቱ ሰራተኞች ኦመርን ሊያጽናኑት ሞከሩ። አላህ አሸናፊ ነው፣ ነገሮችን ላንተ አላገራልህም በማለት ነው አሉት። ኦመር ግን ልቡ በሀጅ ፍቅር የነደደ በቀላሉ ተስፋ የሚቆርጥ አልነበረም። ከኤርፖርቱ ፍንክች አልልም አለ። በጽኑ እምነት ሀጅ ለማድረግ ነው የነየትኩት ያሰብኩት፣ ኢንሻአላህ አላህ ከፈቀደ ይሄዳለሁ ሲል አቋሙን አሳወቀ። ድንገት ባልተጠበቀ ሁኔታ አውሮፕላኑ የቴክኒክ ችግር አጋጠመውና ወደ ኤርፖርቱ እንደተመለሰ መሆኑን የሚገልጽ ሪፖርት ደረሰ። አውሮፕላኑ ተመለሰ፣ አስፈላጊው ጥገናም ተደረገለት። ኦመር በዚህ አጋጣሚ አምር ለመግባት ሲሞክር ግን አሁንም ያው አብራሪ በሩን ለኦመር ለመክፈት ፍቃደኛ አልሆነም። የጸጥታ ሰራተኛውም ላንተ አልተጻፈልህም ማለት ነው አለው። ኦመር ግን በልበ ሙሉነትና በአራህማን ላይ ባለው የማይናወጥ እምነት ሀጅ ለማድረግ ነው የነየትኩት፣ ኢንሻአላህ ሄዳለሁ ሲል በድጋሚ ምላሹን ሰጠ። አውሮፕላኑ ለሁለተኛ ጊዜ መንቀሳቀስ ጀመረ። ከተወሰነ ጊዜ በኋላ ግን ሌላ የቴክኒክ ችግር እንዳጋጠመው ሪፖርት ተደረገና ለሁለተኛ ጊዜ ተመልሶ አረፈ። በዚህ ጊዜ ነበር የአብራሪው ልብ የተነካው። የተፈጠረውን ሁሉ ሲያስተውል የአላህን ጥበብ ተረዳ። አሁን ያለ አምር አልነበረም ሲል ቆራጥ ውሳኔ ያሳለፈ። ከዚያም የዚህም በጌታ ላይ ጠንካራ እምነት የነበረውን ወጣት ፎቶ እንደ ማስታወሻ አነሱት። በመጨረሻም አምር ጨምሮ ሁሉም ሀጃጆች በሰላም የሀጅ መዳረሻቸው ደረሱ። ሰላም። ይህ የጀግኖች ህይወት ነው። አድማጮች ለዛሬ ስለ አንድ አስገራሚ ታሪክ ልንነግራችሁ ወደድን። ታሪኩ የሚጀምረው ከሊቢያ ነው። ዑመር የሚባል አንድ ወጣት የዘመናት የልቡ ምኞት የሆነውን የሀጅ ስነ ስርዓት ለመፈጸም ጉዞ ይጀምራል። ኤርፖርት ደርሶ የጉዞ ሂደቶችን ሲያጠናቅቅ ግን ያልተጠበቀው ችግር ይገጥመዋል። በስሙ ላይ በተፈጠረ የደህንነት ስጋት ምክንያት የኤርፖርቱ የጸጥታ ሰራተኞች ችግርህን ለመፍታት እንሞክራለን፣ ነገር ግን ትንሽ በትዕግስት ልትጠብቀን ይገባል ይሉታል። ሌሎች ሀጃጆች ፕሮሰሳቸውን አጠናቀው ወደ አውሮፕላኑ ገቡ። የአውሮፕላኑ በር ተዘጋ። ከደቂቃዎች በኋላ እንደ አጋጣሚ ሆኖ የኦመር ችግር መፍትሄ አገኘ። ነገር ግን አብራሪው ፓይለት አንድ የተዘጋ በር አይከፈትም በማለት ኦመርን ትቶት አውሮፕላኑ ወደ በረራው ጀመረ። የኤርፖርቱ ሰራተኞች ኦመርን ሊያጽናኑት ሞከሩ። አላህ አሸናፊ ነው፣ ነገሮችን ላንተ አላገራልህም በማለት ነው አሉት። ኦመር ግን ልቡ በሀጅ ፍቅር የነደደ በቀላሉ ተስፋ የሚቆርጥ አልነበረም። ከኤርፖርቱ ፍንክች አልልም አለ። በጽኑ እምነት ሀጅ ለማድረግ ነው የነየትኩት ያሰብኩት፣ ኢንሻአላህ አላህ ከፈቀደ ይሄዳለሁ ሲል አቋሙን አሳወቀ። ድንገት ባልተጠበቀ ሁኔታ አውሮፕላኑ የቴክኒክ ችግር አጋጠመውና ወደ ኤርፖርቱ እንደተመለሰ መሆኑን የሚገልጽ ሪፖርት ደረሰ። አውሮፕላኑ ተመለሰ፣ አስፈላጊው ጥገናም ተደረገለት። ኦመር በዚህ አጋጣሚ አምር ለመግባት ሲሞክር ግን አሁንም ያው አብራሪ በሩን ለኦመር ለመክፈት ፍቃደኛ አልሆነም። የጸጥታ ሰራተኛውም ላንተ አልተጻፈልህም ማለት ነው አለው። ኦመር ግን በልበ ሙሉነትና
በአራህማን ላይ ባለው የማይናወጥ እምነት ሀጅ ለማድረግ ነው የነየትኩት ኢንሻአላህ ሄዳለሁ ሲል በድጋሚ ምላሹን ሰጠ። አውሮፕላኑ ለሁለተኛ ጊዜ መንቀሳቀስ ጀመረ። ከተወሰነ ጊዜ በኋላ ግን ሌላ የቴክኒክ ችግር እንዳጋጠመው ሪፖርት ተደረገና ለሁለተኛ ጊዜ ተመልሶ አረፈ። በዚህ ጊዜ ነበር የአብራሪው ልብ የተነካው። የተፈጠረውን ሁሉ ሲያስተውል የአላህን ጥበብ ተረዳ። አሁን ያለ አምር አልነበረም ሲል ቆራጥ ውሳኔ ያሳለፈ። ከዚያም የዚህም በጌታ ላይ ጠንካራ እምነት የነበረውን ወጣት ፎቶ እንደ ማስታወሻ አነሱት። በመጨረሻም አምር ጨምሮ ሁሉም ሀጃጆች በሰላም የሀጅ መዳረሻቸው ደረሱ። ሰላም። ይህ የጀግኖች ህይወት ነው። አድማጮች ለዛሬ ስለ አንድ አስገራሚ ታሪክ ልንነግራችሁ ወደድን። ታሪኩ የሚጀምረው ከሊቢያ ነው። ኡመር የሚባል አንድ ወጣት የዘመናት የልቡ ምኞት የሆነውን የሀጅ ስነ ስርዓት ለመፈጸም ጉዞ ይጀምራል። ኤርፖርት ደርሶ የጉዞ ሂደቶችን ሲያጠናቅቅ ግን ያልተጠበቀው ችግር ይገጥመዋል። በስሙ ላይ በተፈጠረ የደህንነት ስጋት ምክንያት የኤርፖርቱ የጸጥታ ሰራተኞች ችግርህን ለመፍታት እንሞክራለን፣ ነገር ግን ትንሽ በትዕግስት ልትጠብቀን ይገባል ይሉታል። ሌሎች ሀጃጆች ፕሮሰሳቸውን አጠናቀው ወደ